ምትረግማትም ሰዎች አላችሁና እረፉ ብያ እኔ ስለ ኢክራም በቻናሌ ያወራሁት ስለሷ መጥፎ ለኔ መታችሁ እንድጽፉ ስለሷ መጥፎ ደውላችሁ ለኔ እንድትነግሩኝ ምናምን አይደለም። እኔ ፐርሰናል ስለ ራሴ ስሜት ነው ያወራሁት። እኔ ስለተሰማኝ ነው ያወራሁት እንጂ እኔ እሷን ስትሰድባት እሷን ስታንቋሽሿት እሷን ስትጥሏት ምናምን እኔ እንደሚወድሽ ወይ ደግሞ ከዚህ በፊት ደግሞ ማንም ሚዲያ ላይ ሳታወጡ የጨረሳችሁ ነገር ካለ ያሳየሽው ስሜት ካለ ምክንያት ይሄ ልጅ ቀርቶ ቢሆን አብረሽ ትሆኛለሽ። ይሄን ብቻ መልሽ። በእኔ ምክንያት እንዲጎዳ ብቻ ነው የማልፈልገው። እኔም ብሎ ከሀገር እንዲወጣ አልፈልግም። እሺ በቃ እያስጨነቅሽ ነው። መሄድ አለብኝ። በቃ እንድትሄድ አልፈልግም ነባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ደንግጫለሁ። በቃ የሆነ ተዋክቤያለሁ። የሆነ ውስጤ ብቻ ሰላም አይደለም፣ ግን አልሐምዱሊላህ እንደምታውቁት ነባ ቤት አይታችኋልና እኔ ሁሉንም ነገር በስልክ ካወራን በኋላ ሰላም ምናምን ለመፍጠር ያው ኖርማል መስሎኝ በቃ አለ እንደ ጓደኛ እንደሌላ ጓደኞቼ በቃ በሰላም ያወራኝ ምናምን መስሎኝ መጣው። ስመጣ ግን ድጋሚ ሌላ እንትን ነው ያቀረበውና እኔ ደግሞ ለእንደዚህ አይነት ነገር አሁን ብቁ አይደለሁም። ያ ማለት አሁን ዝግጁ አይደለሁምና ለራሴ ቁጭ ብዬ ማዳመጥበት እንኳን ጊዜ የሚያስፈልገኝ ሰው ነኝ። ለመናገር ወይ ንቄው ወይ እኔ የሆነ እንትን ምናምን አይደለም። እና ወላሂ ምላችሁ በጣም መልካም ልጅ፣ በጣም የሆነ ስነ ስርዓት ያለው ልጅ እጅግ በጣም ማለት ነው። እና ግን ደግሞ እንደዛም ሆኖ እኔ አሁን ማንንም ሰው በእኔ ምክንያት እንዲጎዳ አልፈልግም። የሆነ ውስጤ እንዴት ብዬ ልንገራችሁና ብዙም ካወሩት ሆድ ባዶ ይቀራል ይባላልና ብዙ ሚዲያ ላይ ማይወጣ አለና ፐርሰናል ስለራሳችን በግላችን ማለት ነውና እኔ እንትን አላልኩም፣ መቀበል አልችልም። ግን ደግሞ በእኔ ምክንያት እንዲጎዳ አልፈልግም። እሺ ብሎኝ እንደሌላ ጊዜ ኖርማል በቃ አብረን ብንሰራ አብረን ብንውል በቃ እንደኝነት ምናምን አብረን ብንሰራ አብረን እንደዚህ በቃ እንደሌላ ጊዜ እሺ ብሎኝ ቢሆን ኖሮ እኔ ደስ ይለኛል የምር ማለት ነውና እጅግ በጣም መልካም ልጅ ነው። በጣም ምስኪን ልጅ ነው። ለሰው ልጅ የሚሞት ራሱን ብዙ ነገር ውስጥ ለኔ ብሎ ብዙ ገብቷል። ግን እንደዛም ሆኖ እንደዛ ስለሆነ ደግሞ እኔ እሺ ማለት አልችልም። በጣም መልካም ጓደኛዬ፣ ወንድሜ፣ ፋሚሊ እንደናቴ ልጅ ማየው ሚኪ አለና እሱን ደውዬለታለሁና ናና እናውራ በእናት አልኩት። እኔ በጣም ጨንቆኛልና እሱ እስከሚመጣ ስለ ኢክሩ እኔ ስለ ኢክራም በቻናሌ ያወራሁት ስለሷ መጥፎ ለኔ መታችሁ እንድጽፉ ስለሷ መጥፎ ደውላችሁ ለኔ እንድትነግሩኝ ምናምን አይደለም። እኔ ፐርሰናል ስለራሴ ስሜት ነው ያወራሁት። እኔ ስለተሰማኝ ነው ያወራሁት እንጂ እኔ እሷን ስትሰድባት እሷን ስታንቋሽሿት እሷን ስትጥሏት ምናምን እኔ ይሰማኛል። ወላሂ የምሬን ነው የምላችሁና እኔ የምር ማለት ነው። ምትረግማትም ሰዎች አላችሁና እረፉ ብያችኋለሁ። እኔ ወላሂ የምሬን ነው። እኔ ራሴ እንደተሰማኝ ሰው እኔ የራሴን ነው መጥቻ ያወራሁት እንጂ እናንተ እኔ ጋር መታችሁ እሷን እንድታንቋሽሹ እንድትሰድባት ምናምን አይደለም። አላህ ሂዳያ ይስጣት። አላህ ያስተካክላት። ዱአ አድርጉላት እንጂ በዚህ ልክ እሷን እንድትሰድባት አልፈልግም። ሚኪን እየጠራሁትኝ ነውና እኔ ስለነ እሱ ኬዝ ማውራት አልፈልግም። በዚህ አጋጣሚ ስለነ ኢክራም በቃ አሁንም የተናገርኩት እየሰደባችሁ ስለሆነ ነውና ሚኪ እስኪመጣ ነው። ፀሐዩን በርትቶብኛል። ከየት እንደሚመጣም አላውቅም። መጥቷል ያውና ሚኪ መጥቷል። ቤተሰብ እና በቃ ከእኔ የጠራሁት አሁን እሱን እንዲያስቀርልኝ ምናምን በእኔ ምክንያት እንዳይጎዳ ምናምን እንትን ልለው ነው። እሺ ቤተሰብ የጠራሁት ቆየ እኮ እና ባጃጅ ነው። እንዴት ነህ? ደህና ነኝ። ቤተሰብ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ስማኝ ሚኪ ነባ ታውቃለህ እኮ ይኸውልህ እኔ አሁን አብርሽ ነበረ የሱ በጣም እንደዚህ አንተም ትቀርበዋለህ። ግን ደግሞ እኔ ከአብርሽ ጋር ምናምን መነካካትም ከነሱ ጋር ምናምን መሆንም አልፈልግምና ያለኝ አንተነና እኮ እኔ እኮ ስታጣደፊኝ ቶሎና ምናምን የተፈጠረ ነገር ያለ መስሎኝ። አዎ ነባ መጥቶ ነበረ ቅድም። ምን ሆነ እኮ ምንም አልሆነም ልንገርህ። እና እኔ ከሀገር ወጣለሁ ምናምን አለኝ። አይታላ ቪዲዮ ደውዬም ነግሬያለሁ። የፍቅር ጥያቄ ምናምን እንደዚህ አንተ ተቆጣኝ እንዴ? ጀመር ባለፈውም እኮ ነግሬሻለሁ ጀሙ። የዛኔ ይቅርታ እንግዲህ ቤተሰብ ነኝ ስሜታዊ ሆናለሁ ማለትና ባለፈውም እዛ እኔን በመታስታርቁኝ ሰዓት
የቀረብሽው አቀራረብ አንቺ በቃ ለሱ ያለ ቦታ እኔ የተለየ አልቀረብኩትም የቀረብሽው አቀራረብ እኔ እኮ ማለት ነው ሌላ ነገር እኮ አይደለም ሰው እሱ ልጅ እንደሚወድሽ ወይ ደግሞ ከዚህ በፊት ደግሞ ማንም ሚዲያ ላይ ሳታወጡ የጨረሳችሁ ነገር ካለ ያሳየሽው ስሜት ካለ ወይም ደግሞ ያልሽው ነገር ካለ ሌላ ነገር አላውቅም ግን ባለፈው ባየው ነገርም ስጠይቃችሁ እንደ እንትን ንቃችሁን ሄዳችሁ እኔ ካንተ የተለየ ምን ቀርቤያለሁ እንዴ ካንተ የተለየ ነገር አለኝ ጀሙ እኔ አላውቅም እኔ ማይስተዋወቃችሁ ምን አይነት ጊዜ ሆናችሁ እሱ ነገር ባቅ እሺ ግን ባለፈውም ነግሬሻለሁ ባለፈውም ይኸው ልክ ምንድነው ሂጃብሽን ሲያስተካክል መሀላችሁ ስመጥቼ ስቀመጥ ምንድነው ምናምን ብሎ ተነስቶ ሄደ አይ ያላችሁ ነገር ንገሩኝ እኔ አንቺ እንደ ወንድሜ ነው እንደ እህቴ ነው ማይሽ ለዛ ንገሪ ምናምን ስራችሁ ቻው ቻው ምናምን ብሎኝ አብራችሁን ሄዳችሁት አሁን ደግሞ ሌላ ነገር የፍቅር ጥያቄ ሲያቀርብ አይቻለሁ ባለፈውም ኦዲሻለሁ ምናምን ብሎ እኮ እሺ አሁን እሺ ለምንድን ነው ማሰማኝ ሚኪ ይኸውልህ አሁን ያ አይደለም ፖይንቱ እሺ አቀረብ አይደለ ለምን አፈቅርክ ማለት እችላለሁ አልችልም እኔ አንቺ እኮ የሰው ልጅ እኮ የሚያፈቅረው ማለት ነው ባሳየሽው ስሜት ነው አንቺ ምን የተለየ ነገር አሳየሁት ሚኪ በእናትህ ለኔ ጥፋተኛ ታድርገኝ ራስሽ ነው የምታውቂው ያ ሰው ማንነቱን ነው የሚያውቀው እኔ እዚህ ጋር እሺ እኔ ደግሞ አጣልፈሽ ነው እሺ ይኸውልህ አሁን እኔ ካገ ያኔ ሊሄድ ነው ምናምን ብሎኛል ብዬለ አሁን ካገር ወጣለሁ እሄዳለሁ ምናምን ብሎኝ ነው ሄደውና እባክህ ሚኪ በእናትህ እኔ እሺ ወይ ደውለህ ጥራውና እንድንስማማ እንዴት ነው እኔ አሁን ደውዬ ና ብየው ይሄ ልጅ አሁን ተጎድቶ ቢሆንስ በምን አውቃለሁ ላንቺ ፍቅር ጥያቄ አረጋግጥልኛ ደውልና ቢያንስ እንኳን ይምጣ በእናትህ ደውልለት እናንተ ደውልለትና እኮ ደውልለትና አስቀርሽ ውለታ ዋልልኝ እሺ እንዲቀር ብቻ አድርግልኝ ጀመር እንደዚህ ማድረግ አስቀርልኝ እሺ እንዳይሄድ በእኔ ምክንያት ምንም እንዲሆን አልፈልግም እሺ ጀሙ እሺ አስቀረውት ልበል እኔ በእኔ ምክንያት ይሄ ልጅ ቀርቶ ቢሆን አብረሽቶኛለሽ ይሄን ብቻ መልሽ በእኔ ምክንያት እንዲጎዳ ብቻ ነው የማልፈልገው እኔም ብሎ ከሀገር እንዲወጣ አልፈልግም ከሀገር ከወጣ ሰላም ነው የሚሆነው ሌላ ነገር ምንም በእኔ ምክንያት እንዲወጣ አልፈልግም ሚኪ በእናትህ ያልሻለሽ ማን ነው ይቅር ስሜቱን ጎዳዋለው እኮ ነው በቃ አይደለም እና ከዚህ በላይ ምን አለ እኔ ላውራው በቃ ላውራው እኔም እኮ እንደ ልጅ ነኝ አውቃለሁ ስሜቱን እኔ ላውራው እሺ ደውልለትና ሽጥራው ይመጣልሃል አንተ በእናትህ እሱ እንዲቀር ምናዘድ ከሆነ ማለት ነው አንቺም ስሜቱን መቀበል አለብሽ እሺ እኮ ይሄን ነገር የምትቀበይ ከሆነ ነው ደውልለታለሁ እኔ ለመቀበል አይደለም ብዙ አላማ ነበረው እዚህ ብዙ ነገር እንሰራለን ተባብለናል በቃ ወደ ነበርበት እንዲመለስ ነው የምፈልገው ለዛ ደውልለት እንዴት ነው እኔ አልደውልለትም ጀሙ እንዴ እኔ እንደዛ ያስተት እኔ አሁን ልጅ በኔ በጣም ሳንቀራረብ ኖርማል አሁን ራሱ በቃ ብዙም አይደለም እየተዳወልን ያለ ነው ግን ደግሞ አሁን ደውዬ መጥቼ አሁንም በቃ እንደዚህ ያን ነገር እንደዚህ ያን ነገር እሺ ካለበት አይደለም ሚኪ በእናትህ እኔ ጠይ ፈለኩ እኮ ደውለህ እንድጠራው ለምንድን እሺ ማትለኝ መቼ ጀመራችሁት ሲጀመር አንቺ የሆነ ነገር ካላሳየሽው እንደዚህ አይነት ፊት አሰጪው እንደዚህ አይነት ፊት ካልሰጠሽው በስተቀር ይሄ ልጅ አሁን ከመሬት ተነስቶ አፈቅርሻለሁ አበባ ምናምን አይሰጥሽም እሺ አሁን በኋላ ተወቅሰኛለህ ግን አሁን ደውለትና ብቻ አደነልኝ እሺ ችግር የለውም እደውልለታለሁ ደውልለት እሺ ካነሳ ችግር የለውም እኔ እደውልለታለሁ ግን ደግሞ እዚህ ቀርቶ የልጅ ቢጎዳ ተጠያቂነት እኔ አልወስድም ይሄን ነገር ራስ መውሰድ አለብሽ አስቀርልኝ ብቻ አንተ ችግር የለውም ራስሽ ነው የምትወስጂው እኔ ያው ቤተሰብ ፊት ለፊት ነው እኔ እንደዚህ አይነት ነገር ማድረግም አልፈልግም እኮ እሺ አንድ ብቻ ደውልለት እኔ ወይ መጀመሪያ እንደዚህ አይነት ነገር አለማድረግ ነው ወይ ደግሞ ካደረጋችሁ በኋላ ይሄ ሁሉ ነገር ከተፈጠረ በኋላ እንትን ማለት በቃ አይሆንም በጣም ያስጠላ ነገር እኔ ካነሳልኝ ነው እሺ አሁን ና ነው የምለው እዚህ ምንድን ነው የምለው አሁን አበ ሄሎ ነባ ሚኪ ወይ እንዴት ነህ አማን ነው አለ የት ሰፈር ነህ እንዴ አዎ እባክህ በጣም ትንሽ ደብሮኝ ቁጭ ብያለሁ እሺ እኔ ደግሞ የእናንተ ሰፈር ያለው መናፈሻ የለም የአስፋልት ተሻግሮ ያለው ኦኬ እዛ ነው ያለውትና ያው እኔ የምጠራ እና በቃ እኔ ላወራ ፈልጋለሁ ደግሞ ይቀላል እኔ ሳወራ ምናምን ቢያንስ ሀሳብን ታካፍለኛለህ ወይኔ በእናትህ ምችል አይመስለኝም በኔ ጣለውና እሺ እና ዝም ብለህ ያለውን ነገር እስቲ እናወራበት አንተ ምን እንደሆንክ ምናምን ትነግረኛለህ መፍትሄ ደግሞ ካገኘን እስቲ እንደ ወንድምነት ወይ እንደ ጓደኝነት ማግዝ ነገር ካለ እዚሁ እንፈታዋለን እስቲ እንግዲህ ካልከሽ በቃ ወይ መጣሁ አፍተነው እሺ እየጠበቅኩ ነው ብቻ ነው እሺ አሁን በርቀትና ቆይ እሺ አሁን በርቀት ነኝ ካየኝ ይመለሳል እሺ ልጁ እኮ እሺ እኔ ልደበቅ ነው ወይስ አሁን እሺ እንዲያባብየው ልጁ እያየሽ ነው ድምፁ ራሱ ደብሮኛል ምናምን እያለ ነው አሁን ይሄ ነገር እኔ እንደዚህ አይነት ነገር ውስጥ ጀሙ
በኋላ የሚፈጠረውን ነገር ራስሽ ትይዋለሽ። ምንም አይፈጠርም ሚኪ እንዴ ምንም አይፈጠርም። በቃ እንዲቀር ብቻ ነው የምፈልገው። ከዛ እዚህ መስራት ይችላል። ብዙ ነገር አውርተን ነበር ስለ እንደዚህ አይነት ነገር ውስጥ አይገባ እኔ ቤተሰብ አላውቅም። እኔ ምን ብዬሽ ልንገርህ? እኔ አሁን ወንድ ልጅ ነኝ። ይሄ ልጅ አሁን የሆነ ነገር ቢሆንስ? ከዚህ በፊት እኔ ሆኜ ማውቀውን ታውቂያለሽ። ከዚህ በፊት እንዴ ለምንድን ነው የሚሆን የምትለማው? የሆነ ነገር ካላሳየሽው የሆነ ስሜት ካልነገርሽው ወይ ደግሞ ከሚዲያ ውጪ አውርታችሁ ወይ ኦንላይንም በቻትም ይሁን አውርታችሁ የሆነ ነገር ካላሳየሽው ከመሬት ተነስቶ እንደዚህ አይነት ነገር አያደርግም። ያወራነው ነገር የለም። ጃሙ እኔ ለምን እፈትሻለሁ? እኔ አንቺን አላምንሽም እኮ። እሺ ታዲያ የምታምነኝ እኮ ግን ደግሞ ይሄ ልጅ ደግሞ ጠርቼው ወቀሳው በኔ ነው። በኋላ የሆነ ነገር ይፈጠርስ? ይሄ ልጅ አንቺ የለሽም ምናምን ብያ አንቺ ፊት ለፊት አምጥቼ ምንድነው የምለው? እሺ እኔ ምን እለዋለሁ? እኔ አላውቅም። ብቻ እኔ እንግዲህ የመጣውን እንጠብቀው። እኔ ከዚህ በላይ ምንም ማድረግ አልችልም። እኔ ለምንድን ነው እንዴ ነባ በእናትህ እና ምን ቀረሽ? እሺ አሁን ምን ቀረሽ? ለምንድን ነው የምትለው? ነባ በእኔ ምክንያት እንድትሄድ አልፈልግም። በእናትህ እንዴ እኔ አላሳዝንህም እንዴ? ለኔ እንደማትመጣኝ ስለማውቅ ነው እሱ ነው ያስደወልኩብህ። እኔ ነገር ማድረግ ግን በቃ ደውልልኝ ስላለችኝ ነው። ነገሩን ፍቱት በቃ። አንተም ሄዳለህ እኮ እንደ በፊታችን መሆን አንችልም። ወዲ ምንድነው የምትይው? አረት በቃ እሺ ተይ። አሁን እኔ ገብቼ አሁን ለማረፍ እኮ እየሄድኩኝ ነው። ለምን አስመለስሽ እኮ? እኔ በዛ የምትሄድ መሰለኝና በእኔ ምክንያት ደግሞ ያንተ ህይወት እንዲጎዳ አልፈልግም። ምንድነው በቃ ተናገርሽ? አብሊኪ በእናትህ እኔ አስረዳኋት ሁሉን። ግን በቃ ከዚህ በላይ ከአቅሜ በላይ ስለሆነ እኔ ምንም በቃ ከአቅሜ በላይ ከሆነ ምን ማድረግ እችላለሁ እኮ። እሺ እና በመሄድ ነው መብት የሚመጣው? በቃ አዎ ሄዳለሁ። በቃ በሰና በሰና አልፈልግም ነባሽ። ቢያንስ በእናትሽ አብረን እየሰራን አብረን እየሆነ ምናምን ላይክ አይተወቅም ነገ የሚፈጠረው ነገር እንድትሄድ አልፈልግም። እኔ እንደ ወንድም ነን ልምከር። ተስፋ አትቁረጥ ማለት አይደለም ሚኪ። ጀሙ ማን ነው አጥፍታ ይሆናል አላውቅም። ብቻ እኔ ልንገርህ ከዚህ በፊትም ነግራ ከሆነ በኦንላይን ወይ በቻት አውርታችሁ ከሆነ የሆነ ነገር ስሜቷን ከገለጸችልን ነገርንና እሷን ልቆጣት። እኔ እዚህ ጋር አሁን እኔ ምንም ማድረግ የማልችለው ነገር አይደለም። ብቻ ግን አንተ ደግሞ ከሀገር ወጣለሁ የምትለው አንተ ወጣት ነህ። ስራ በቃ አብራችሁ ስሩ። በጊዜ ሂደት የሚለወጠው ነገር አለ። በቃ ወይ አንተ ፍቅር ለሱ አይደለም በቃ እንደዛ ስራ ነው የወሰንኩት። ትክክለኛ ውሳኔ እንደዛ ስለሆነ አይደለም አትበል የምትሄደው። እኔ ከኔ ጋር እንደዚህ ስለተፈጠረ ነው። እኔ በእናትሽ በቃ እሺ ተይኝ በቃ እሺ ወይ በቃ እኔ አውሩ እኔ እዚህ ጋር እንድታወሩ ነው የጠራኋቸው። በቃ አውሩ። እያስጨነቅሽኝ እኮ ነው እኮ። እሺ በለኝ። እሺ ምኑ ነው? እሺ በቃ እያስጨነቅሽኝ ነው። መሄድ አለብኝ በቃ። እንድትሄድ አልፈልግም ነባ። ኧረ በእናትሽ በእኔ ቦታ ሆነሽ አይገባሽም። ህመሙ ስላልገባሽ መናገር ፈልገው ነገር እኔ እዚህ ጋር ወንድ ልጅ ነኝ ታውቂያለሽ። ይሄ ነገር እንደሚፈጠር ቀድመሽ ታውቂያለሽ። እንደዚህ አይነት መቀራረብ አላውቅም። እኔ ሚኪ ደግሞ ረፈን አላውቅም እንዴ እኔ እሱ ላይ መጫወት ገበያ ግን አንቺ ላይ ጨዋለሁ። አንቺ ምክንያቱም አንቺን ነው ማቀሽ። አንቺ ነሽ እንደቴ ነው ማየሽ። ግን እንዲህ ስታቀፊ የሰው እንዲህ ስትጎጂ ግን እኔ እንዲህ ዝም ብዬ ላይሽ አልፈልግም። ስትጎጂ አትበለኝ። ምን አድርጌ ነው ይሄ ልጅ አሁን ከሀገር የሚወጣ በአንቺ ምክንያት ነው ታውቂያለሽ። እዚህ ቤተሰብ ፊት ለፊት ነው የምነግርሽ። ሚኪ እኔ ለምንድን ነው እኔ እነግራታለሁ። በቃ እንድትጨነቅኝ አልፈልግም። ግን እኔ ከህይወትሽ በቃ ካጠገብሽ እርቅልሻለሁ። ወይ ደግሞ ቀድቀሽ ደግሞ ንገሪ። ይሄ ልጁ ላይ ልትጫወቺበት ወይ ደግሞ የሆነ ነገር አስበሽ ከሆነ ያልሆነ ነገር አስበሽ ከሆነ ንገሪ። እኔ በዚህ መሀል አታስገብኝ። እኔ ደግሞ እንድትገናኙ ነው ማስበው። ሚኪ ጃሙ ይሄ ልጅ ማለት ነው የሆነ ስሜት ካላሳየሽ በስተቀር ከመሬት ተነስቶ እወድሻለሁ አፈቅርሻለሁ አትአይልም። አፍቅሬን ብዬሽ ነው እንዴ አፈቅርከኝ? በጊዜ ሂደት ሚኪ የህፃን ወሬ ለምንድን ነው የምታወራው? ሲጀመር ቀረረባችሁ ሊሆን ይችላል። ለምን ነው የምታወሪው? ጨነቂ አልፈልግም። ምን ችግር የለውም። በቃ ከጎንሽ እንድርቅልሻለሁ የምትፈልጊው። ይኸውልህ አንተ ብቻ ሰላም ሁን። እኔ ከጎኔ ራክም አይደለም፣ ግን በእኔ ምክንያት ከሀገር አትውጣ ነው። እኔ እሱ ለኔ ተይልኝ በቃ። ካጠገብሽ ግን እንድርቅልሻለሁ የምትፈልጊው። ከሀገር እንድትወጣ ነው የማልፈልገው። አንድ ነገር ልንገርሽ ጃሙ፣ ይሄ ልጅ ከሀገር የሚቀር ከሆነ ትቀበያለሽ አትቀበይም? ይሄ ልጅ ከሀገር የሚወጣ ከሆነ ማይወጣ ከሆነ ትቀበያለሽ አትቀበይም? ይሄን ብቻ ነገር ትቀበያለሽ። ይሄ ነው በቃ። ለዚህ ነው እኔ አንቺ ሚኪ አይደለም ኮይና ጀማ እንዲህ እያልሽ ነው የምትቀበይው ከሆነ ማለት ነው ተቀበይው። ይሄ ልጅ ከሀገር አስቀርተሽ በኋላ ስሜቱን ለምን ትንትያለሽ? እኔ ራሳችሁ ጉዳይ ነው። ነባ